ሰውዬ እሺ እሺ ጀምር አቤት ልበልሽ ጥሪኝ ሀገሬ መታወቂያዬ መድመቂያ ክብሬ ጋራው ሸንተረሩ ሜዳው ወንዛ ወንዙ ይናፍቀኝ ጀምር ትዝ ሲለኝ ወዙ ዙ ዙ ዙ ሚስተር ዙ ምን እያለ ነው? ስለ ሀገር ነው የሚያወራው። አልቅሱ እንጂ ሀገሬ ሀገሬ ያለሽ ብዙ ጸጋ ትናፍቅኛለሽ ሲመሽም ሲነጋ አየርሽ ምግብ ነው ጤና ነው በነፃ የሚምጉት ምንዛሬ ያመጣል አሽገው ቢሸጡት አለብኝ ትዝታው የኩበቱ ሽታ ውልብ ይልብኛል ጠዋትና ማታ ታታ ሩም ታታ ታታ በቃ ትንሽ ተረጋጋ ግን ተምታታ ቆይ በጣም ጥሩ ነው። እኔ ያለኝ ቅሬታ ግን የኩበቱን ጠቅሷል። ትንሽ ግን የቄጠማውና የሽሮ ሽታን መርሳት እንትን ነው እንደሱ አይነት ጽሁፍ ብዙ ጊዜ የሚመጣል ለአመት በዓል ስትጽፍ ነው። ይሄ ባዘቦት ጊዜ ነው ይጻፍ ጠላና ሽሮ እያጣጣምክ ሀገር የሚለው እሱም ብጽፍ ግን በጣም ልብ የሚነካ አቅም ነው ያለክ። እኔ ቃል የለኝም። በጣም ነው በቃ የምትችለው። ትክክል። እኔም እስማማለሁ በተለይ ካለው ጋር ስለበት ስለ ኩበት ምናምን ያወራው ነገር ላይ ፋንዲያ ምናምን ያልከው ትክክል። ግን ትንሽ ቅር ያለኝ ምንድነው ያው ቅር ያለኝ ሲል ትንሽ ነው ያው ህዝቡ ይረዳኛል ሀገሬው ይረዳኛል። ቅሬታ ማትበሉት ምንድነው ግጥሙ የተጻፈው ውጭ ሀገር ላሉ ሰዎች ነው ከውጭ ሆነው ሀገሪቷን ላዩ አንተ እዚህ ሀገር ሆነ ሄድ ለመጻፍ ምን አነሳሳ? ያው ድምጽ ሳገኝ መሄድ አይቀርም ብዬ ነው። አንዳንዴ እዛው ነው የሚጽፉት ግጥም አይተህ ከሆነ እንጨት ነው የሚለው ቱባውን ተናያቁት ስሜት አልባ ነው። ሄድ ያለውን አስበህ ነው። አዎ እዛውን የትወና በጣም ይገርማል። ጭንቅላት ኢማጂኔሽን አቤት ጭካኔ እና የኩበቱን ሽታ ጥለህ ልትሄድ ነው? ተጣሉ ልትሄድ ነው? እንደዚህ ቆይተህ ራስህ ጥለህ ልትሄድ ነው? ለብላቱስ ማን ያዘው? እኔ ሀገሬን ጥዬ ታዲያ አሳ ከውሃ ውጭ መኖር ይችላል? እኔ ከኢትዮጵያ ወጥቼ መኖር አልችልም። እኔ ከኢትዮጵያ ወጥቼ ለቫኬሽን ነው ሄዳለሁ ያልኩት እንጂ እኔማ እንዴት ሀገሬን ጥዬ ሄዳለሁ? ሀገሬ ቆላ ወይና ደጋው ሸንተረሩ ሜዳ አልፋ ያ ሰውዬ እንኳን ሄደ ባለበቱ ወይ ደስ ብሎን ጀምር። ሂድ የኔ ማርክ አንቶኒ ነገር ቢበዙት ያበዛል በፍቅር ያልሆነ ልብ በሌላ በምን ይገዛል? ሂድ ማርኮ የመጡትን ልብ ማቆየት ካልተቻላቸው አይኖቹ ምን ዋጋ አላቸው? ጠፋብኝ። የኔ አይኔ ጥፋ የኔም ድርግም አረ የኔ ይበቃል። አንቺ እንዴ ምን እየሆነች ነው? እኔ አልገባኝም። ምን እየሆነች ነው? አለፈች ቆየች እንዴ ማለት እንዴ ምን ያስፈልጋል? ውበቷ ማን ነው? አቋም አልፈለች። እኛ እኮ አቋም አይደለም ልንዳኝ የተቀመጠ እኔ ትወና ነው አይደለ? በትወና ደግሞ እቺ ምንም ትወና አትችልም። አያስፈልጋትም። ሲጀመር ተፈቃሪዋ ካራክተር ብዙ መተወን የለባት ነገረኛዋ ናት ዋና መተወን ያለባት። በቃ አልፈሻል። ምን ትሰሪያለሽ? ዝም ብለሽ ትችያለሽ እንዴ? አልተሳካልሽም። ተፈቃሪ ሆነሽ አልፈሻል። በሌላ ስራ እንገናኛለን። ያስልክሽም አለሽ። በቃ እንዴ ትክክለኛ ዳኝነቱን እንዳኝ እንጂ እሷ እንዳትዳኝ መጣ። እቺ ልጅ በምንም ተአምር ልታልፍ አትችልም። አለፈቻ ቆየን እኮ በቃ ተስማምተን ቆይታ ነው። በቃ አልፈሻል። አንቺም ቆምሽ እኮ በጣም ብዙ በቃ ሂጂ እንዳይደክምሽ ቁጭ በይ የኔ እናት። ሮሚዮ የልቤ ወለላ የወንዱን አትልም እንዴ አንተ እኮ የወንዱን አትልም ወይ የሴቷን ነው እንዴ? ጁሌ በቃ አንተ አታቆም። ሲጀመርም ዝም ብለህ ሮሚዮ ብለህ ትጀምራለህ
እንዴ ምን አይነት ነው በቃ ታቆ እንዴ ታዲያ ምን ችግር አለው እንዴ ዘፈን ብቻ ነው ተገልብጦ የሚዘፈነው እንዴ ቲያትር እንኳን አንዳንዴ ተገልብጦ ይባላል እኮ እንዴት ጊዜያችንን ነው የሚጨርስበት አንተ ጊዜ ልትበላ አንተ የጊዜ ቄራ ነህ ውጣልን ቆይ መውጣት መግባትን ምን አመጣው አንዴ ብንነጋገር አይቻልም ሌላ የተዘጋጀውበት ነገር አለ ምን አለ ሌላ በህንድና በአማርኛ ሌላ የተዘጋጀውበት ግን ከፍሎ ስለመጣ ይሞክር ትንሽ ደቂቃ ሞርቶ መንግላንጋ ወይኔ ጉዴ ንግባ ሞርቶ መንግላንጋ አፈን ዝጋ ጎቴ አዲጀ ዲበጂ በያ ወይ ደግሞ ወደኛ ሳታይ ወደዚህ ነገር አለ ወይ ወደዚህ እሺ አብዲጀ ዲገልዲ በያ ለዚህ የመጣሁት ላሸንፍ ነው እንጂ ወኔ እንደ ብረት የጠነከረ ነው ነሂ በያ ነሂ በያ ነሂ አይሆንም ወንድሜ ነሂ በያ ነሂ ይኸውልህ በፍጥነት ማትወጣ ከሆነ አጥንትን ሰባብሬ ወጋሃል ነሂ በያ ነሂ በቃ አብዱል ጀዲ መጃን ነሂ ይሄ አሞል አንድ ድል ለዛሬ አይ በቃ አንተ አይሆንም ለዛሬ አልጨረስኩትም በቃ ዘፈን አለው እኮ ዘፈን እንዴ አዎ አለ ዘፈኑን እኮ አልተረጎምኩላችሁ ኡፍ ሻሩክ በቃ በዛው ውጣ አሁንም እነግርሃለሁ ወደፊትም እነግርሃለሁ አዳራሹን ለቀው ውጣ በያ እንዴ አዎ እናመሰግናለን ምን አይነት ሰውዬ ነው የገጠመን ጭራሽ ገንዘብ ከፈል ደቡብ ያ ቀጫጫ ሰውዬ መከራ ብላ እሺ ቀጥይ እስቲ ወይኔ ሄደ ይኸው እሱ ነው የጩኸቴ ማገር እሱ ነው የዘፈኖቼ ባለቤት እሱ ነው ይኸውልሽ እንደ ቅቤ አትናጭ ተረጋጊና ስሜትሽን አሳይኝ ተረጋጊ እንዴ ተዋረድን እኮ ወይኔ ሄደ ይኸው እሱ ነው የጩኸቴ ጠሪ የዘፈኖቼ ባለቤት እሱ ነው የበሬዎቹ ገበሬ እሱ ነው የባህሬ አባወራ እሱ ነው ጆሮ ውስጥ ጥፍር አለ ይሞነጭረኛል አፍ ውስጥ እጅ አለ ይዳብሰኛል በቃ ይሄ ትወና አይደለም ይሄ ግጥም ነው እንዴት ተዋረድን እኮ በጣም ያለኛ ሰብ ትወናውን ተውት ጆሮ ውስጥ ጥፍር አለ የሚል ግጥም ሰምቻለሁ ምን እያልሽ እንዴ በቃ አታልቅሺ በቃ እንዴ እኮ በቃ አታልቅሺ እንዴ እናንተ ምን ሆናችኋል በቃ አታልቅሺ እናቴ እንዴ እቺ ልጅ ያጠመች እንጂ አልገደለችም እኮ እንዴ ይሄን ባንፈልገው እንዴ በቃ አታልቅሺ በቃ እንዴ እናንተ አበዛችሁ አሁን እየመጣ ነው ትወናው ይሄ ነው ትወናው እኮ አዎ ሄደ በያ የዘፈኖቼ ባለቤት እሱ ነው ይመጣል በይ ጆሮ ውስጥ ምን አለ ትልቅ ቦታ ደርሳለሁ ምን አሪፍ ነው
በጣም ትልቅ ቦታ ትደርሳለህ። ትልቅ ቦታ መድረስ አቅማለሽ። በጣም የሚገርም ታለንትን ያሳየሽ። እኛ እንኳን እኮ ማለት ነው ፊልም ስንሰራ በሽንኩርት ነው የምናለቅሰው። እኛ አክተሮች ኑሯችንን አስታውሰን ነው የምናለቅሰው። አንቺ የሚገርም ትወና ነው ያሳየሽ። በቃ እንዳሁኑ እያለቀሽ እሱ ነው እያለሽ ጆሮ ውስጥ ፍራለ ግራለ ምናምን እያልሽ አልፈሻል። አንደኛ ነሽ አንቺ አንደኛ